ከዚህ ከስንብቱ በኋላ ደግሞ ምንድነው ተከታዮቹ ነገር የሚሆኑት የክፍያ ጉዳዮች ይሆናሉ ማለት ነው። ህጋዊ ስንብት በሚኖርበት ጊዜ የተለያዩ ክፍያዎች እንዲከፈሉ ይጠበቃል ማለት ነው። ከነዚህ ክፍያዎች እንግዲህ ምን ምን ያካትታሉ? የመጀመሪያው ደሞዝ ነው። ሰራተኛ የሰራበትን ደሞዝ እንዲከፈለው ይጠበቃል ማለት ነው። ሌላው የዓመት ረፍት ይኖረዋል። የዓመት ረፍት ወደ ገንዘብ ተቀይሮ ያልተጠቀመው ወይም ያልወጣው የዓመት ረፍት ማለት ነው ቀኑ ወደ ተሰልቶ ወደ ገንዘብ ተቀይሮ እንዲከፈለው ይደረጋል ማለት ነው። ሌላኛው ደግሞ የስራ ስንብት ክፍያ ነው የሚመለከተው። እንግዲህ የስራ ስንብት ክፍያ አንቀጽ 39 እና አንቀጽ 40 ላይ በአዋጁ ላይ ማለት ነው የምናገኘው የክፍያ አይነት ሲሆን እንግዲህ እንደ አገልግሎት ጊዜ መጠን እየተሰላ ለሰራተኛ የሚከፈል የክፍያ አይነት ነው ማለት ነው። እንግዲህ የአገልግሎት ጊዜ ስንል ምንድነው? ለምሳሌ አንድ ዓመት ያገለገለ ሰራተኛ የቀን ደሞዙ በ30 ተባዝቶ ሊከፈለው ይገባል ማለት ነው። ከአንድ ዓመት በታች ደግሞ ካገለገለ በዚሁ መልኩ እየተደረገ ስሌቱ በዚሁ መልኩ ተደርጎ ተመጣጣኝ የሆነ ክፍያ እንዲከፈለው ይደረጋል ማለት ነው። እንግዲህ አሰላሉን በተመለከተ እንዴት ነው? የመጨረሻ ሳምንት ለምሳሌ አንድ ሰራተኛ ደሞዙ ይታወቃል፣ በወር ያገኘው የመጨረሻ ደሞዙ ማለት ነው። ያንን የመጨረሻ ደሞዙን አዋጁ መሰረት ያሉ የስራ ሰዓቶች አሉ፣ የተቀመጡ የስራ ሰዓቶች ማለት ነው። ለምሳሌ አዋጁ ያስቀመጠው የስራ ሰዓት ጣሪያው ማለት ነው በኢትዮጵያ በቀን ለ8 ሰዓት በሳምንት ደግሞ ከ48 ሰዓት ላልበለጠ ጊዜ ነው በስራ ላይ ሰራተኛ እንዲሰራ የሚፈቀደው። ከዛ በላይ የሚሰሩ ስራዎች እያንዳንዱ የትርፍ ጊዜ ሂሳብ የሚከፈልባቸው ክፍያዎች ናቸው እንጂ ሰራተኛን ከዛ በላይ ማሰራት ክልክል ነው ወይም ደግሞ አይፈቀድም ማለት ነው። እንግዲህ ስለዚህ በዚህ መሰረት እንግዲህ የአማካይ የቀን ደሞዙን ለማግኘት የመጨረሻው ወር የተከፈለው ደሞዙን በወርሃዊ የስራ ሰዓቱን በማካፈል በአዋጁ መሰረት ደግሞ የስራ ሰዓቱን በቀን ከ8 ሰዓት በሳምንት ደግሞ ከ48 ሰዓት መብለጥ አይችልም ስለሚል አንቀጽ 61 ሰብ 2 ላይ ነው አዋጁ ይሄ የሚገኘው እና የወር ደሞዙን በወር ላለው የስራ ሰዓቱ ስናካፍለው የአንድ ሰዓት ደሞዙን እናገኛለን ማለት ነው። ከዛ የአንድ ሰዓት ደሞዙን ካገኘን በኋላ ይሄንን ደግሞ በቀን ለሚሰራው 8 ሰዓት እናባዛው እና በቀን ይሄኛው ስናባዛው አማካይ የቀን ደሞዙ ምን ያህል እንደሆነ እንደርስበታለን ማለት ነው። ስለዚህ ይሄንን አማካይ የቀን ደሞዙን የምናገኘው እሱን ለ30 በማባዛት ያ ብር እንግዲህ የስራ ስንብት ክፍያው ይሆናል ማለት ነው። እንግዲህ ከዚህ በላይ ከአንድ ዓመት በላይ ላገለገለ ሰራተኛ ደግሞ በአዋጁ ምንድነው የዚህን ክፍያ 1/3 እየታከለ አጠቃላይ ከ12 ወር ደሞዙ ሳይበልጥ እንዲከፈለው ይደረጋል ስለሚል የመጣልንን የአንድ ዓመቱን የመጣልንን ክፍያ ማለት ነው እሱ ላይ 1/3 እያከለንበት እየሄድን የስራ ስንብት ክፍያውን በዛ መሰረት ይከፈላል ማለት ነው። ብዙ ጊዜ እንግዲህ በአሰሪና ሰራተኛ መካከል ይሄ በጣም የጭቅጭቅ ምክንያት ከሚሆኑና ፍርድ ቤትም ወደ ክስ ከሚያመሩ በአሰሪም ደግሞ ለመክፈል በጣም ከሚዘገይባቸው የክፍያ ጉዳዮች መካከል አንደኛው ይሄ ነው። ነገር ግን ክፍያ መዘግየት ደግሞ በራሱ በሕጉ የተቀመጠ ተጠያቂነት ያለው ጉዳይ ሲሆን ማንኛውም አይነት ከስራ ስንብት ጋር የተያያዘ ክፍያ ውሉ በተቋረጠ በ7 የስራ ቀናት ውስጥ ተከፍሎ መጠናቀቅ እንደሚኖርበት በሕጉ ተቀምጦ ይገኛል። እንደ ምክንያት ምናልባት ያንን ክፍያ በ7 ቀን ውስጥ ላለመፈጸም እንደ ምክንያት ሊያገለግል የሚችለው ብቸኛው ጉዳይ ምናልባት ሰራተኛው ጋር የሚገኙ የአሰሪው ንብረቶች ወይንም ደግሞ ከሰራተኛው የሚጠበቅ ሊከፈል የሚገባ ዕዳ ካለ እነዛ ጉዳዮች ብቻ ላለመክፈል ምክንያት ከሆኑ በሕጉ ተቀባይነት ይኖራቸዋል እንጂ ከ7 ቀናት በላይ ክፍያ ከዘገየ ደግሞ ክፍያ ለዘገየበት በሚባል ደግሞ በራሱ ወደ ቅጣት ያመራል። እስከ 3 ወር ድረስ ደሞዙን የሰራተኛውን እንዲከፈል ሕጉ ሊያስገድድ ስለሚችል አሰሪዎች በዚህ መልኩ ጥንቃቄ ሊያደርጉና ማንኛውም ስንብት በሚደረግበት ጊዜ ለሰራተኛ የሚገባውን ክፍያ ሌላም ደግሞ የሚገባውን የስራ ልምድ ጉዳዮችን በቶሎ ማጠናቀቅና መፈጸም ይኖርባቸዋል ማለት ነው። ሰራተኞቹም ቢሆኑ ደግሞ በዚህ መልኩ እያንዳንዱ መብቶቻቸውን በዝርዝር አውቀው በዛ መልኩ መብቶቻቸውን መጠቀምና ይኖርባቸዋል ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄው ነበርኩኝ። ጠበቃ ጌታሁን ያልቅበት ነኝ። አመሰግናለሁ።